السلام عليكم ورحمة الله وبركاته وندم سلام ودنا የተከበራችሁ የዩቲዩብ ሰዎች እንደምን አላችሁ ስራቴና ሁሉ ሰላም ነው አለሁኝ አልহামዱሊላህ ዳና ዛሬም እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ እናንተንም እኔንም ዘናፈታ ያረጋሉ ያልኳቸውን ቪዲዮዎች ነው ሰብሰብ አድርጌ የመጣሁት ወደ ቪዲዮአችን ንግባ ሽንት ቤት ይኖራል ሽንት ቤት ሱሪ ተበላሽቷል ወደ ነገው ታቻለ ውሃ የለም አራታው እንደዚህ አትጻየፉኝ እኔ ካሙ አይደለም እሱ ደግጣ ነው አሞኝ ነው እሺ እናት እና ወደዚህ ይኖራል ምን ይያላሽ ሽንት ቤት ምንድነው የኔ ነው ወረፈው መጀመሪያ ራን Oh my god አሁን እንደዚህ ምን ነው መንገደኛ እንደዚህ ሰው ታስደንግጣላችሁ ወይ እንግዲህ እዚህ ጋር ታይማን ወይ ሁለቴ ተባለው ሁለቴ በኢየሱስ ወይና ወይ ከተረፈ ታሰርክ ወራ ታሰርክ ወራ ታሰርክ ይሄን አፈልግ ጀግና ነው ማለት አጥተቀው ዝም ብለህ ከተተው በቃ ይሄን እንግዲህ ያዙ ምን ይጨመር ቲክቶክ ላይ መለቀቅ አለበት አንድ ምግብ ይጨመር አንድ ምግብ አንድ ሾው ወይኔ ከዚህ በላይ አንድ ቦቦ አንድ ባባ የኔ ምንም ነገር የለም አንተ አንድ አይደለም አምስት ቢጨምሩልህ ትጎርሳለህ ለነገሩ እንጀራይቱ እኮ ያሁኑ እንጀራ ቀጫጫና በእንደዚህም ሊጎርሳት ይችላል ወጡ እንደሆነ እንጂ ዝርዝር እሺ እንግዲህ የሚታይ ነው እግዚአብሔር የባረከው ቲም ነበር አርሰናል ማለት በማን ነው የሚመራው አሰልጣኙ ማን ነው ሚኬል አርቴታ ሚኬል ማን ነው እናውቀዋለን መልአኩ ከፊት ለፊት መስመር በማን ነው የሚመራው ጋብሪኤል ጂሰስ ነው ጋብሪኤል ጂሰስ አይነት ስም ይዞ ያህያሉን የእግዚአብሔር ልጅ ስም ይዞ ጎል አግብቶ እንዲጨፍራል አይወደውም ፈጣሪ አይወደውም ፈጣሪ አግብቶ እኮ መዘመር እኮ ይቻላል ቢያሸበሽብ ነው ያለው አግብቶ እኮ ዳውትን መርዳት ይቻላል ወጥቶ ምን ያደርግልታል ጨዋታ አንዴ አገባለን አዎ የተቸገሩ በጣም ብዙ አይረዳም እንዴ ወጥቶ ፈጣሪ ወጥቶ ስራ ይሄ ነው ጋብሪኤል ጂሰስ እኮ ነው ፈጣሪ በሰጠው እግር ካገባ ወጥቶ በወጣበት ምን አለ እስቲ የተራቡት የተቸገሩትን ረድቶ ምናምን መጥቶ ጨዋታው እኮ ይጀምራል እንዲህ ምን ያያል ጂሰስ ሆኖ ስም ጋብሪኤል ሆኖ ከላይ ይሄን አይወደውም ፈጣሪ ቀጣቸው ሌላ በምን ቀጣቸው የክንፍ ተጫዋቹ የክንፍ አጥቂው ማን ነው ጋብሪኤል ማርቲኔሊ ስሙ ነው እንግዲህ ጋብሪኤል ማርቲኔሊ ሆኖ ለሰብክ ነው እንደመጣ ራሱ ማርቲኔሊ እባብ ተነቅሷል ባሉ ለምን እስከ ዛሬ ድረስ በመሪነት እንዲቆዩ አደረጋቸው ፈጣሪ አስራት በኩራት ተቷል አርሰናሎች ቻይና ሄዱ ወደ ኋላ ሄዱ ጋብሪኤል ማጋሌጅ ጋር ነው ጋብሪኤል ሆኖ ስሙ ኳስትቶ ሲታገልና ሲጣላ እናየዋለን ታክል ይወዳል ፈጣሪ ጎዳበት ሰው ይቀም ኳስ ለምን ይቀማል ሲጀመር ቴንክ ዩ ቀሙ ይላል እንደ ፈጣሪ አጥቃይል ራሱ አንከሳቸው ኳስ ይቀበለው ነበር አሁን ባለፈው ጨዋታ ይዛሬ 2 ወር 3 ወር ቤተሰብ እንደሌለው ራሽፎርድ ይታይ ሰው እንደሌለው ራሽፎርድ ገጭ አርጎ መጥቶ ሲቀበል የበደለኞች ደግሞ አምላክ አለ ሁሌም ለተበደሉ ሰዎች ቀን ይከፍላል አሁን እንግዲህ የአርሰናል ደጋፊዎች እያረሩ ነው ያሉት አርሶ መና ብለናቸዋል
ሸሚዝሽ ምን ሆነ? አንገትሽ ሲበላሽ ኩሊታሽን ነው የምታውቂው? ተነስተ በይግረ ቢታቆ ሰላም ሰላም። ስም ማን ልበል? ጋሽ ፋሲል። ማን? ፋሲል። ኦኬ ፋሲል። ኢትዮጵያ ውስጥ ለአንተ አሪፍ የምትለው ሙዚቀኛ 3 ጥቀስልኝ። ሂሩት በቀለ። ደግሞ የተፈጠረው የምታውቀው ኦኬ። ሌላስ? ሌላ በድሮ ኢትዮጵያ ውስጥ ቢስተካከል ብለህ የምታስበው ነገር ምንድን ነው? የሚስተካከለው ነገር የጥላሁን ገሰሰ ጋሽ ጥላሁን። አሁን አንተ እንደው ምን አስበህ ነው? ቆይ ፈታ ትላለህ ግን አንተ ደስ ይላል በጣም። አሁን ሌላ ጥያቄ መጥቶባል፣ ተዘጋጅ። ሽቶም ስትነፋ ቅርም አላለኝ፣ መኪናም ስትነዳ ቅርም አላለኝ፣ ሱፉንም ስትለብስ ቅርም አላለኝ፣ መኪናም ስትነዳ ቅርም አላለኝ። እስኪ ተዳርና ለሰርግ ጥራኝ። እኔ ደግሞ ተዳርና ንፋ የሚል መስሎኝ። አይሉ አዎ መንሱር፣ እስቲ ተዳርና እንግዲህ ለሰርግም ጥራን፣ እኛም ሰርግን እንብላ። እንዴ ሰርግ መብላት እኮ እኛም እንፈልጋለን። ዋው አዲሷ የሮቦት ሚስቴ ቺት ማድረግ የለ፣ የት ገባ ወጣ የለ፣ አመሸ የለ፣ ኢማኔል ግዛልኝ የለ። እሺ ሚዲያም ነበር ያዘዝኩት፣ ኤክስትራ ላርጅ አመጡልኝ። ልሳማቴን ይወድ ቻርጅ ለካ ቻርጀር ሰኳትም አላስነሷትም። ይሄው የኔ ወድ አሁን ነው መሳም። ለሮቦት እንኳን የማይሆን ሀገር መብራት ጠፋ። አራላሽ አተ ኢትዮጵያ ውስጥ እንዴት አለ እንደዛ አይነት ሚስት ብለህ ትገዛለህ? እንዴ ሲጀምር መብራቱን እያወቅኸው እንደዚህ ቀረጻ እያስቸገረንኛ በልጭ ድርግም እያለ። የሚገርማችሁ የድሮ ዘፋኞች ልባቸው ሰፊ ነው ይባላል። ለሱን ደግሞ ለማረጋገጥ 2 ዘፋኞች ላስገባላችሁ። የልቤን አዳራሽ መኖሪያ አርጋዋለች ወይስ የምሯን ነው ወይ ትቀልዳለች? 2 ክፍል ቤት ነው ማለት ነው መኖሪያ ካረገችው። እንግዲህ ቤቱ ያየናቸው ሌሎች ዘፋኞች ደግሞ በአካላት ዙሪያ ብዙ ብለዋል። ለምሳሌ አይኔማ ያይ ካንቺ በቃ አይኔ ለመደና አይኑማ የማነሽ አይኑማ። ከዛ ደግሞ ወደ ከንፈር ገቡ። ከንፈርሽ ከከንፈሬ ተገጣጠሙ፣ ከከንፈርሽ ላይ ጽጌረዳ ሳይ ወደ አንገት ወረዱ። ደሴ ላይ ነው ቤቷና ደሴ ላይ ነው ቤቷ የሚያምረው አንገቷ ወደ ጡት ወረዱ። ከአድማስ ወዲያ ማዶ ቡስካ በስተጀርባ እግር ጥሎኝ ባያት ፍቅሯ ልቤ የገባ በራቁት ደረቷ ተገትሮ ጡቷ እጅ ወደ ላይ ብሎ ማረከኝ ውበቷ። ወረዱ ወደ ሆድ መላመላ ሆዴ መላመላ ሆዴ አንቺዬ ምን ይምጣ ሆድዬ ምን ይምጣ። ሆድም አልበቃቸው አንጀት ውስጥ ገቡ። ደግሞ እንቺ ልቤ እኮ ነው ስንቅሽ ሆን ያዥው አንጀትሽ ሲታጠፍ ምሳ ብለሽ ጋብዥው። እንዴነ ልበልህ እንዴነ ልበልህ አምሳያም የለህም እሹሩሩሩሩሩ በአንጀቴ ላይ ተኝተህ አልወጣ ላይ መውደድህ እሹሩሩ ልበልህ። እንግዲህ እዚህ ደረጃ ደርሶ ነበር። አሁን መጣለ ኮሎ ክፍልፋይዋ ሽንተረሯ ምንድን ነው? ነገ እኮ ከፊት ይመጣል የሰውዬ። ዛሬ ዝም ከተባለ ከኋላ ከፊት መምጣቱ አይቀርም። እውነቴን ነው። እኔ በጣም ስርዓት እያጣን ነው ያለነው ነገር። እንደዛ አሁን ለምሳሌ የሆነ ላመሳስላችሁ የድሮ ዘፈን ለምሳሌ አንቺዬ ነይ ማለዳ የእኔ ዓለም ነይ ማለዳ መውደድ የኔ እንግዳ ይላል ወንዱ አይደል? አንተዬ ና ማለዳ የኔ ዓለም ና ማለዳ መውደድ የኔ እንግዳ ማለዳ መተሽ አቦሉን ጠጥተሽ ትመለሻለሽ። እሷም ማለዳ መተህ እና አቦሉን ጠጥተህ ትመለሳለህ። አይ
ቀጠሯቸው ራሱ ደስ ይላል እኮ በማለዳ በዛ ላይ ቡና ለመጠጣት አሁን የለም ላግኝሽ ማታ ማታ ላግኝሽ ማታ ማታ ነይ ማታ ማታ ሲል የሚገርመኝ በጣም የሚገርመኝ ንገራችሁ ሴቶች እንኳን ሌላ መልስ መመለስ ሲችሉ ማታ ማታ ያምረኛል ማታ ማታ ያምረኛል ምን አለበት ሌላ መልስ እንኳን ቢመልሱ እና ብሮ ልክ ነህ ግን አንተ ከፊትም እኮ መጣዋል ዳቦሽ ኖ ኖ ኖ ኖ ጀግና ተመልከቱት እንግዲህ ይችላል ብለን አንተ ብሎ ጀግና የታባ ደግ አደረገች መቀመጫ በሚል ርዕስ የጻፈውን ጽሑፍ የሚያነብልን አዲሱ ልጅ መልካም በጣም ደስ ይላል እስቲ የጻፍከውን አንብብልን እንስማው መቀመጫ ሰማዩ ጠቁሯል በጣም ዳር ሆኗል ፀሐይዋ አናት ትበሳለች ውሃ ሲጠማኝ ፊት ለፊት ወዳየሁት ቅምቀማ ቤት ዘዋልኩ ፒፕል ድራፍቱ ላይ በጊዜ ተጥዷል እኔም ጃምቦዬን ኦርደር አድርጌ በላይ ሲጨልስ የአዳም ዘር በሙሉ ወደ በሩ ሾፍ ሲያደርግ የሀብታም ግቢ የሚያክል መቀመጫ ከበር ሲገባ ሾፍኩ እኔ ደግሞ ፈርዶብኝ ክብዳ መቀመጫ ነፍሴ ነው አጅሬ መቀመጫዋን አንደርድራ አምጥታ ከጎኔ ከነተሳቢ ፓርክ አታረገው መሰላችሁ አንድ ሁለት ስንባባል ተመቻቸን ኋላ ፒፕል እያየ መቀመጫውን ይዤ ላት አይ መቀመጫ እንደ ከበሮ ስቀጠቅጥ በጥርሴ እንደ ስጋ ምሳረገው እንዲሁ ከመቀመጫ ጋር ስንጫወት ነጋ አይ መቀመጫ ወይ መቀመጫ አንዳንዴ እኮ ፒፕሉ ላለመሳቅ እንደው ጥርሱን ብልጭ ላለማድረግ የሚታገለው ትግል ተቀበል ገኒ ጨዋ ሰው ነው አርብ እስከሚመሽ ገኒ ጨዋ ሰው ነው አርብ እስከሚመሽ ሊጠጣ ከወጣ ሰኞ ተመላሽ ሰካራም ቤት አይሰራ ቢሰራ ተራ አይገባ ቢገባ ተራ አይተኛ ቤተኛም አይነሳም ቢነሳም ስራ አይገባ No. አላለቁም አሁንም ገና አሉ ቆይ አይደለም ምን ያክል ሰው ገብቶ ነው ያረላሽ ታክሲዋም ጉድ አላት የምር አይሆንም ዳሳ
እንግዲህ ዳኒ ሮያል እንኳን ደስ አለ ሚስትህን አግኝተሃል ማለት ባለህን አግኝተሃል እንኳን ደስ አለ እንግዲህ ምርጦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር ሆፕ ዘና ፈታ እንዳላችሁ ተስፋ አደርጋለሁ በቀጣይ እስከምንገናኝ ቸር ሰንብቱ እኔ ከወዲሁ ልሰናበታችሁ ባይ